አንቱቦ የመዘጋት ሁኔታ አንዴ ከተፈጠረ ምን ማድረግ ይቻላል ወደሚለው ስናይ ምንድነው ከዚህ በፊት ያው የተዘጋ ቱቦን ለመክፈት ብዙ ጥረቶች ይደረጉ ነበር። በተለይም ቀለል ያሉ ኦፕሬሽኖችን እንደዚህ ጠባሳም ከያዘው ወይም የተዘጋ ቱቦ ቀዶ ለመክፈት ብዙ ጊዜ ይሞከር ነበር። በተለይ የዚህ አይቪኤፍ ህክምና ከመምጣቱ በፊት ማለት ነው። ምንድነው የዚህ ግን ላይክ ኦፕሬሽኑን መስራቱ ወይም ደግሞ የተለያዩ በኦፕንም ሰርጀሪ ቢሆን ወይም በላፓራስኮፒም ቢሆን ቱቦን የመክፈት ኦፕሬሽኖች ብዙ ውጤታማ ሲሆኑ አይታዩም። ያ ምንድነው ለመክፈት ጥረት ከተደረገ በኋላ መልሶ የመዘጋት እንትኑ ስለሚጨምር ማለት ነው። ስለዚህ አንድ ሴት ቱቦዋ ከተዘጋ በኋላ ኦፕሬሽን ቢደረግላትም መልሶ ጠባሳ ይዞት ስለሚዘጋ በተፈጥሮ የማርገዝ እድሏ በጣም ትንሽ ነው፣ ከ5% በታች ያነሰ ነው ማለት ነው። ነገር ግን እቺ ሴት ቱቦዋ የተዘጋባት ሴት ዘመናዊ ህክምና ወይም የአይቪኤፍ ህክምና ብታደርግ ግን የእርግዝና እድሏ በጣም ከፍተኛ ነው ማለት ነው። ስለዚህ በዚህ መሰረት ከዚህ በፊት ይደረጉ የነበሩት የተለያዩ ሙከራዎች ኦፕሬሽኖች እንዳልኩሽ ሆድን በመቅደድ ሊሆን ይችላል ወይም ደግሞ በላፓራስኮፒ ሊሆን ይችላል የሚደረጉ እንትኖች ብዙ ጊዜ አዋጪ ስላልሆኑ ቀጥታ ቱቦ መዘጋት ካለ ወደ ዘመናዊ ህክምና ነው የምንሄደው ማለት ነው። እና ይሄ ዘመናዊ ህክምና ለእነዚህ ሴቶች በጣም ብዙ እንደዚህ አይነት ችግር ላለባቸው ሰዎች ብዙ ጊዜ ብዙ መፍትሄ ሰጥቷል ማለት ነው።